እሺ እንደምን ዋላችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። እንዴት ናችሁ? ሁሉ መልካም? ማለት ለማታውቁኝ ሳይሆን ሁላችሁም እንደማታውቁኝ ነው። መስታወት እባላለሁኝ እና ከዚህ በፊት እዚህ ቪዲዮ ላይ እዚህ ዩቲዩብ ቻናሌ ላይ አንድ እናት አቅርቤ በዛ መሰረት ብዙ ሰዎች መንገድ እንዴት ልናገኝ እንችላለን በሚል ጥያቄ አቅርቦልኝ ደስ ባለኝ መልኩ ነው ተመልሼ የመጣሁትኝ። በእርግጥ ተመልሼ ቢሄድም ቪዲዮአቸውን እንትን አላልኩም አልሰራሁትም፣ ምክንያቱም የተለየ ነገር የለውም ለማለት ነው። ምንም የተለየ ነገር ስለሌለው ያው በግል ብቻ የራሴን የሆነ ብቻ ነው እንትን ያልኩት፣ ሁሉ ነገር እንዳለ ነው። እግዚአብሔር ይመስገን። ያው እንደገለጽኩላችሁ ነው። እሳቸው አስታማሚ ነው ያጡት። አስታማሚ ቢያገኙ እንደገና ደግሞ ቢበሉ ቢጠጡ በእርግጠኝነት በጣም ደህና የሚሆኑ እናት ናቸው። እና ሁሉም ወገን ደግሞ ይሄንን አይቶ እንደው የሆነ ነገር ላይ ብንደርስ ደስ ይለኛል ነው የምለው። እኔም ዝም አላልኩም፣ እየጠበቅኩም ነው እያልኩ ነው። በግሌም የራሴን የሆነ እያየሁ ነውና ከሞላ ጎደል ለማለት ነው። የራሴም ህይወት ከልጆች ጋር ከባድ ነውና ያው ከሞላ ጎደል ነው የማያቸው። ሆኖም ግን የተለየ ነገር ስለሌለ ነው እሳቸውን ዳግም ያላቀረብኩት። ባቀርብ እንደዛው ነው መልሶና የተለየ ነገር ሲኖር ደስ እንዲላችሁም አቀርባለሁ ብዬ አስባለሁ፣ እግዚአብሔር በረዳን መጠን። ስለዚህ ወገኖቼ ይሄንን ጉዳይ እባካችሁ ከግብ አድርሱት እላለሁኝ በእግዚአብሔር ፍቃድ። እኚህ እናት በጣም ከምላችሁ በላይ እኔ እንጃ በአካል ቢታይ የበለጠ ነበረ። ነገር ግን ያው እኔ ደግሞ በአካል ተገኝቼ በእውነት በጣም ብዙ ጊዜ ነው ይሄን ጥረት ያደረኩት፣ ግን እግዚአብሔር በፈቀደ ሰዓት ነው የሚሆነውና አሁንም እስቲ ቶሎ ቶሎ እንበል ነው የምለው። እግዚአብሔር ይርዳን ሁላችንም በእግዚአብሔር ቸርነት ለማለት እወዳለሁኝ። እስቲ የእግዚአብሔር ቅዱስ ፍቃድ ይሁን እና ሰላም እደሩልኝ እና ቤተሰብ ትሆኑ ዘንድ በዚሁ አጋጣሚ የምትችሉ ሁሉ ሼር በማድረግ ሰብስክራይብ በማድረግ ላይክ በማድረግ ይህንን እንትን እርዳታችሁ እንድትተባበሩ ጠይቃለሁ ማለት ነው። ሰላም እደሩልኝ። ሰላም